በፍቅር በጭንቀት ልፈነዳ ነው ካልክ እንደዚህ በጭንቀት የሚያፈነዳ ፍቅር ውስጥ ከሆን ሌላውን ህይወት እየኖርክ አይደለም ማለት። ሁለቱ በፍጹም አብረው የሚሄዱ ነገሮች አሉ። ልንገር የፍቅር ህይወት ሰላማዊና የተረጋጋ ሲሆን የስኬት መንገድ ቀና ይሆናል። የፍቅር ህይወት የሚያስጨንቅና በጭንቀት የሚያፈነዳ ምንድን ነው ያፈቀርከው? ወንጀለኛ ነው ያፈቀርከው? ምን አፍቅረህ ነው እንደዚህ በጭንቀት ልፈነዳ ያደረሰው? እዳ ነው እንደ ያለብህ ማለት ሰው እዳ ሲኖርበት በሽታ ሲኖርበት ከባድ ችግር ውስጥ ሲገባ ነው እንጂ በጭንቀት ይፈነዳ። ፍቅር ሲይዘው በጭንቀት ይፈነዳ ምን ማለት ነው? መጥፎ ፍቅር ውስጥ ነው ያለው ማለት ወይ እንዲህ ብለሃለች ማለት ነው ወይ ከርታሃለች ማለት ነው ወይ ደግሞ የማይመች ጉዳይ ውስጥ ነው ያለው ማለት ይኸውልህ በማይመች አካሄድ አትጠመዱ ይላል መጽሐፍ። መጥፎ ባልንጀራ መልካሙን አመል ያጠፋል ይላል አይደል? በፍቅር ግንኙነት ውስጥ እጅግ የሚያስጨንቅ ለምንድን ነው የሚጨነቀው? የሆነ ነገር ተፈጥሯል ማለት ነው። ገባ? ሲጀመር አንድ ነገር ልንገርህ፣ ይሄ በጣም አስጨናቂ የሚባለው ፍቅር ጤነኛ ፍቅር አይደለም። በውስጡ ወይ ዝሙት አለ ወይ ከመጠን ያለፈ ማስመሰል አለ ወይ ሌላ ሱስ አለ አብሮ ተያይዞ የመጣ ወይ ደግሞ በዛ በአፍቃሪ የሚመጣ የውሸት የሚሰጥ ዋጋ። ለምሳሌ አንዳንዴ የሆነ ሰው በፍቅር ግንኙነት ውስጥ ያልሆነ የውሸት ዋጋ ይሰጥሻል ወይ ይሰጣል፣ ሌላ ሰው የማይሰጥሽን ዋጋ ይሰጥሻል ማለት የውሸት ነው። ከዛ ያ ሰው የድንገት ሲሄድ ጭንቀት ልፈነጅ ትረሻለሽ። ለምን ያንን እንክብካቤ ማንም አይሰጥሽም። ያንን ዋጋ ማንም ምድር ላይ እናትሽ አይሰጥሽ፣ ወንድምሽ አይሰጥሽም። አንቺ ጸጉርሽን አትሰሪም ነጫጭባ ምናምን ነው የሚልሽ ወንድምሽ። ያ ሰውዬ ግን ልዕልት ምናምን የውሸት ነው። ኦቨር ከተንከባከበ አንድ ሰው የውሸት ነው። ለመሰል አይዘልቅም። እግዚአብሔር ይመስገን አሁን ያለነው ብራስልስ ነው። ቤልጅየም ብራስልስ ገብተናል። በጣም የሚገርም ነገር ነው የምነግራችሁ። እኔ የቻልኩትን ነገር ማንም አልቻለም። የኢትዮጵያ መንግስት ማለት ነው አሁን ብራስልስ ምንም አይመጣም። አሁን ከዚህ በኋላ ምን ይመጣል? ምንም አይመጣም። የኢትዮጵያ መንግስት ማለት ነው ይኸውልህ እኔ እዚህ ጋር እዛ ኢትዮጵያ ስኖር ማለት ነው ስራ እየሰራሁ ስኖር የኢትዮጵያ መንግስት ይኸውልህ እውነቱን ነው የምናገረው ምንም አይመጣም ማለት ነው። ከዚህ በኋላ ምንም አይመጣም። ኢትዮጵያ እና የኢትዮጵያ መንግስት ያው እንደ ማንኛውም ሀገር መንግስት ነው። ምን ጠብቀህ ነገር መመለሰው ወደ ኢትዮጵያ ቤተሰብ ብዙ ሰዎች ይህንን ቅርጽ የልብ ቅርጽ እያሉ ይጠሩታል። ነገር ግን ይህ የልብ ቅርጽ ከእውነተኛው የልብ ቅርጽ ጋር በቅርጽ አይገናኝም። ታዲያ ይህ ቅርጽ ከየት መጣ? ለመጀመሪያ ጊዜ ይህ ሰዎች የልብ ቅርጽ እያሉ የሚጠሩት ቅርጽ ብዙ ሰዎች እንደሚያስቡት ከእውነተኛው የልብ ቅርጽ የመጣ ሳይሆን የመጣው ዘዬ ከሚባሉት እነዚህ እንስሳት ነው። እነዚህ ዘዬ የሚባሉት እንስሳት በውሃ ላይ በተንሳፈፉበት ሰዓት ወንዷ ዘዬና ሴቷ ዘዬ ሲገናኙ ሲቀራረቡ የሚሰሩት ይህንን የኛ የልብ ቅርጽ ብለን የምንጠራውን ቅርጽ ይሰጣል። ለመጀመሪያ ጊዜ የቲያትርና የልብ ወለድ ጸሐፊዎች ይህንን ቅርጽ የወሰዱት ከነዚህ ዘዬ ከተባሉት እንስሳት እንጂ ከእውነተኛው የልብ ቅርጽ አይደለም፣ ብዙዎች እንደምናስበው ማለት ነው። ስለዚህ ይህንን የልብ ቅርጽ ለልጅቷ ስትልክላት፣ ይህንን የልብ ቅርጽ ለልጁ ስትልኪለት ያው ከልብ ይወድሻለሁ ብቻ ሳይሆን በሚያሰምጠው የኑሮ ውቅያኖስ ላይ አብሬ እንሳፈፋለሁ ይላልሽ። መልከቱ እስኪ እንኳን አደረሰሽ። ሰው እኮ ስጦታ ይስጥ። ሲመላጫው ለሴት ልጅ ምን ያደርጋል? ወሳኝ ኩነት ወረዳ ወይንም ቀበሌ ውስጥ ነው። እሱ በስንት መከራ ደረሰኝ። ምን ነበር ያንቺ ያላገባ ለማውጣት ስትይ ለማውጣት ነው እንዴ? ካርዱን ነው እና ምን ሊሆን ይችላል? ይሄ ደግሞ ምን አይነት ኦብስታክል ነው? በእናታችሁ የታደሰ መታወቂያ፣ ፓስፖርት ሳይዝ ፎቶግራፍ እና የመሳሰሉትን ይዘሻል? አዎ እንዲቀላል ነው እንዴ? ቴንክ ዩ መጨረሻውን ሳታያ ተመስገኝ። እንኪ ኢንፎርም ሙይና ነገ ይዘሽ ተመላሽ። ምሳ ልትወጡ ነው? 2 ወረቀት እኮ ነው ሞልቼ ከሰዓት ይዤ መምጣት አልችልም። አትቺ ለምን? ከሰዓት የአቅም ግንባታ ግምገማ ስላለ አንሰራ። ኖ ዩ አይቀበሪ ይኸው ፎርሙ ሞልቼ ይዤ መጥቻለሁ። በጣም አሪፍ በጣም አሁን ሲስተም የለም። ሲስተም ሲመጣ ሲስተም ላይ መዘግብልሽ። ሲስተም
መልካም ሲስተም ማለት ሲስተሙ እየተስተካከለ ስለሆነ ነገ ይሰራል ብለን ሆፕ እናደርጋለን። ነገ መጥተሽ ቼክ አድርጊ። ሲስተሙ ሰራላችሁ? ተበላሽቶ ነበር እንዴ? እና አለቀልኝ? አዎ አልቆልሻል። ግን ምን ፕሪንተራችን ላልተወሰነ ጊዜ አገልግሎት መስጠት አቆመ። ምን አይነት ኦብስታክል ውስጥ ነው የገባሁት በፈጣሪ። ታዲያ ለምን አታሰሩትም? ለኔ ነው እንደምትነግረኝ? ካን ዩ ፕሊዝ ሌት ሚ ፕሊዝ ሎወር አርጊው ቮይስሽን። ከስተመሮቻችንን እየበጠበጠ ነው ድምፅሽ እየተባባሰ። ፕሪንተራችን እንዲሰራልን ለሚመለከተው አካል ማመልከቻ አስገብተናል እና ምን አሏችሁ? በጀት የለም በነፃ የሚሰራ ሰው ላምጣላችሁ? አሰራሩ አይፈቅድም። ይሄን ዘፈን አልችለውም። እሺ አንተ የምችለው ምንድን ነው? ያን ሽልቴ ለንጃማዬ ታንቹማ ብርቴ ለንጃማዬ ሴባታ ጉርቴ ለንጃማዬ ሪሚክስ ተደርጎለት ነው እና ስሙት። ያን ሽልቴ ለንጃማዬ ታንቹማ ብርቴ ለንጃማዬ ሴባታ ጉርቴ ለንጃማዬ ፎቢያም ይመስለኛል አላውቅም። እሺ ከዛ እውነቴን ነው የምልህ ለማንም እንዳትናገር ክሊፕ ሰራ። ክሊፕ እንዴ? የማን ዘፈን ነው? ቴዲዮ ምን የሚለው? 904 እንዴ እዚህ ላይ ሰርታለች እንዴ? በሰላምታ ብቻ ቀርቶ እንጀፈን 50 ኦኬ እዛ ሰራሁኝና እዛ ስሰራ ትንሽ እንዴት እንደሆነ ከታክሽን ምናምን ገባኝ። ከዛ ሌላ ክሊፕ ሰራ። አቤል ወይ እንዴት ነህ? እና እስኪ ተራራ ላይ ኳስ እንጫወት። አሁን እንኳን እያነበብኩ ነው። ቤቲ እንዳለችህ እና ተራራው ላይ። እውነትህን ነው? አዎ ና። ሀቤልና ቃየል ነው በዚህ ዘመን። የታለች? ከኔ የምታመልጥ መስሎ ነበር። ቃየል ወንድሜ ምንድን ነው የምታወራው? ኧረ እባክህ አዳምና ሔዋን ፊት አንተ ጥሩ መልካም የዋህ ደግ፣ እኔ ደግሞ ማልታዘዝ መጥፎ። ስተኛ አብርሃም በግ ነው የምመስለው። ምንድን ነው የአብርሃም በግ? እኔ እንጃ። ለማንኛውም ባለፈው ከሰራተኛችን ክፍሉ ስትወጣ አይቻለሁ። እንደምወዳት እያወቅህ አብርሃም አደግ። እናንተ መላጣ ስለሆንክ ነው እኔን የመረጠችው። ያንተን እንዴት እንደዚህ መላጣ ያደረግህ? እሱ እንዴት መሰለህ? ባለገራጅ ሰውዬ ነው፣ ገራጅ ነው። አበበ ተካ ምን ገጠመው ላይቭ ደስ የሚልህ ምንድነው? ሰውየው እንትን ይፈልጋል ሽልማት። ሲሸልም ግን አብሮ የሚሸልም ከንትን ጋር ነው ሳያስበው፣ ስሜት ስለሆነ መጠጥም ስላለ ከጥፊ ጋር ነው አብሮ። እና አበበ ተካን ብዙ ጊዜ እለው ነበር። አቤ ብዙ ጊዜ የምንዘፍንበት ናይት ክለብ ነው ይሄ። ሲቲንግ ኮንሰርት እንደ ብሔራዊ ቲያትር እንደ ሀገር ፍቅር ቢሆን ሰው በስነ ስርዓት ቁጭ ብሎ የሚያጨበጭብበት ነው። ናይት ክለብ ስትሰራ ግን በድንገትም ጠብ ሊመጣ ይችላል፣ ብርጭቆም ይሰበራል። ሁሌ አይንህን አጨፍን እንለዋለሁ። እሱ ግን አይኑን የሚጨፍንበት ትልቁ ምክንያት አቤ ስሜታም ነው። ከስሜት ነው አቤ ጋር ያለው የሙዚቃ ስሜት ማንም ጋር የለም። አበበ ስለ እውነት ነው ሙዚቃን የሚሰራት። እንደኛ ጨምሮም የኑሮንም ጭማሪ በዛው ሰዓት ላይ ሰውን ብቻ ለማስደሰትም ብቻ አይደለም። ከልቡ መጀመሪያ ራሱን ነው፣ ምንም ሰው አያይም። በዛ ናይት ክለብ ኢንተርቴን ማድረግ ለሱ አይኑን ጨፍኖ ነው ዘፈኑ የሚዘፍነው።
ስለው ያ ሰውዬ መጣ። ያ ሰውዬ ሁሉ ጊዜ በጥፊ ነው የሚማታው። ደንብ ነው አብሮ ሲሸልምህ በስሜት ስለሆነ ይመታል። ደግሞ ባለገራጅ ነው ከባድ ነው እና እየመጣ እያለ አቤ ፈረደበት አልኩኝ። አቤያይም አሌክሳለሁ አነባለሁ ይላል። ሲያደርገው ወደቀ። ያለ ሽልማት ነው ድረጋት ሰውየው። ከዛ ተገላገለ። አቤ ወደቀ። ለ15 ቀን በዛው አቤ ከስራው ተሰናበተ። ታክሲ እንኳን ትርፍ ሰው መጫን ባቆመበት ታክሲ እንኳን ትርፍ ሰው መጫን ባቆመበት አስፍዬ ትርፍ ጭኗል ምን አለበት ሰዎች አልተሻሉም። ይመስላል የፈሪ ቀንተሽም ከሆነ ነው የተሳፈሪ ሀብታምና ድሃ ጎን ለጎን ነው የሚኖሩትና ሀብታሙ ቤት ሰውየው ዋናው ሰውየው ሞቶ የድሃው ጎረቤት ስለሆነ ለቅሶ ቤት ጧት ሄደና ልጁን ይዞት ነው ሄደው ባጋጣሚ እና የሀብታሙ ልጁ ታልቅሳለች። ዳዲ አንተን እኮ እዛ አይመችህም፣ ቪዲዮ የለም። ዳዲ አንተን እኮ እዛ አይመችህም፣ ሻወር የለውም። ዳዲ አንተን እዛ አይመችህም፣ አይስክሬም የለም ስትል ልጁ ቀስ አለና አባዬ ሰውየው እኛ ቤት ነው እንደሚመጣው አለ። መጥምጣ አሮጊት መጥምጣው መቅኔውን ጨርሶ ሰማ አሮጊት መጥምጦ መቅኔውን ጨርሶ ግጥም ሰጥተውት ነው ያቃጭላል እንደ ሕፃን አረላሽ ምን አይነት ሰው ነው ግጥም የሰጠው? ራስሽን እኮ መከላከል እኮ ትችያለሽ እኮ። ባለው እየደበደባት ነው እንግዲህ ሊመታሽ ብድግ ሲል የኔ ፍቅር፣ የኔ ማር፣ የኔ ወለላ፣ የኔ ቆንጆ፣ የኔ ሸበላ ስትይው ወንድ ልጅ ፍቅር ይዞ ነው የሚመጣው። እንደዛ ሲባል ልቡ ቅልጥ ስለሚል ያኔ ዱላውን ትቶ ፍቅሩን ላንቺ መስጠት ይጀምራል። አየሽ አይደለ? በዚህ ነው ራስሽን መከላከል የምትችይው። እኔ ምለው ቆይ እንደዚህ ስለው ደግሞ ምቱ ቢቀርብኝስ? ሲመታኝ እኮ ደስ ይለኛል።